ዋና ሳትችሉ ውሃ ውስጥ ገብታችሁ ከውሃ ጋር ግብ ግብ ፈጥራችሁ ታውቃላችሁ? ስሜቱን አውቀዋለሁ። አሁን ትንሽ ይሻላለሁ፣ ግን ስሜቱ እንዴት ነው? እናንተ ከውሃው ለመውጣት ስትታገሉ ውሃው ወደ ራሱ ሲስባችሁ ያለውን ጭንቀት ታስታውሱታላችሁ? እስኪ ኢማጂን አድርጉ ዝም ብላችሁ ራሱ። እንደዚህ አይነት ግብ ግብ ህይወት ላይ ገጥሟችሁ ያውቃል? እስኪ ሀሳባችሁን አካፍሉ። አለን ደግሞ አንዳንዶች ከተወለድን ጀምሮ ራሳችንን ካወቅን ጀምሮ ያለ ጭንቀት መኖር ማንችል፣ ውሏችን በየቀኑ ዛሬ እንዴት ልኖር ብለን ምንጨነቅ፣ ምን ለፋ ምን ታትር ካላህ በታች ማንም የሌለን። አይደክም? ይደክማላ፣ እንደክማላ። የምር አሁን ላይ የሚሰማኝ ስሜት ይሁን እዚህ ጋር ሲመራችኋላ እንደዛ ይተሰማኝ እና ይሄ ሀሳብ የራሴ እንትን ነው፣ ግን ፈጥሪ ምናምን አይደለም። ህይወት አደከመችኝ። 20 ዓመት 18 ዓመት ቤተሰብ ጋር ኖራችሁ አሁን ህይወትን ትግል የጀመራችሁትን አይመለከትም። አይኑ እናንተም እየታገላችሁ ነው፣ ግን አለን ደግሞ እኛ ከ7 ዓመታችን ጀምሮ ከህይወት ጋር እየታገልን ከማንም ምንም ሳንጠብቅ በየቀኑ እየተጨነቅን ስንታመም ቀድመን የቱ ጋር ነው ማርፎ ምንል፣ ስናጣ ማንም እንደሌለ የምናውቅ ከህይወት ጋር የምንታገል። እስኪ ህይወት ያለ ትግል አትሆንም እንዴ? ማለት ያለ ትግል አትሞላም ህይወት? እስኪ ምከሩ። መቼም አንድ ነገር ሁለት ገጽታ ነው ያለው፣ ሁለት ተቃራኒ ነው አይደለ? በትግል ማትሞላ ከሆነ ህይወት ያለ ትግል ትሞላለች ማለት ነው። በድካም ማትሞላ ከሆነ ህይወት ያለ ድካም ትሞላለች። እስኪ ያለ ድካም እንዴት ማረፍ እንደሚቻልና ህይወት እንደምትሞላ ምከሩኝ። የምሬን ነው። እና ደከመኝ በጣም። ለአንድ ወር ሰው ምናልባት እድለኞች ቤተሰብ ጋር መስኖሩ ምናምን ለአንድ ወር ያለ ጭንቀት መኖር ደስ ሲል፣ ለአንድ ወር ታማችሁ የት ተኛለሁ ብላችሁ ማታስቡ፣ ለአንድ ወር የት እኖራለሁ የት እውላለሁ የት አድራለሁ ሳትሉ የምትኖሩ ሰዎች ታድላችሁ። የምር 18 ዓመት 20 ዓመት ዘና ብላችሁ ከቤተሰብ ጋር ኖራችሁ አሁን ህይወትን ትግል የጀመራችሁ ታድላችሁ የምር። እና ተቃራኒ ከሆነ ሁሉም ነገር በድካም ማይሞላ ከሆነ ያለ ድካም መሙላት አለበት። እስኪ ያለ ድካም እንዴት ህይወት እንደምትገፋ ሀሳባችሁን ስጡኝ በኮሜንት። የምሬን ነው። እና አሁን ላይ በጣም ድክም ነው ያለኝ፣ ታከተኝ። ምናልባት እኮ ከእድሜ ግማሹን ኖር ያለው ማለት ይቻላል። ግን ለአንድ ወር ህይወትን ጭንቀት ረስቼ ለአንድ ወር ኖር ያላቅም። እና በቃ አሁን ምን አሰብኩኝ፣ በድካም በልፋት ዋጋ በመክፈል ብቻ ማይሞላ ከሆነ በቀላሉ ይሞላል ማለት ነው። እና መንገዱን አላወቅኩትም ማለት ነው ማለት ጀመርኩኝ። እና እስኪ በቀላል ህይወት እንዴት እንደምትገፋ የምታውቁ ፕሊዝ ኮሜንት አስቀምጡልኝ። ዱዊት አድርጋችሁም ሀሳባችሁን ንገሩኝ። ላይክ አሁን ያለበትን እንትን ድካም ማውራት አልችልም። የሆነ እዚህ ጋር ምድር የሚላችሁ ነገር አለ። ላይክ እንደዛ ነው የሚሰማኝ አሁን ላይ። እና በመድከም አይሞላም ማለት ነው። ግን ሳይደከም የሚሞላበትን መንገድ ንገሩኝ። የምሬን ነው። ለአንድ ህይወት ሺህ ፈተና ይከብዳል ማለት ዱንያ ትከብዳለች ሲል